አድማጮች በአንድ ደቂቃ ውስጥ የወባን አይነቶችና መፍትሄዎችን እናገራለሁ። ተከታተሉኝ። በሁለት ይካፈላል። የጭንቅላት ወባ፣ ሁለተኛ ትንሿ ወባ። የጭንቅላት ወባ በአብዛኛው በኢትዮጵያ ቆላ ቦታዎች የሚከሰት ሲሆን ከፍተኛ ጉዳትና ብዙ ሞት ያስከትላል። ሁለተኛ ትንሿ ወባ በአብዛኛው በኢትዮጵያ ጋምቤላ አካባቢ በአነስተኛ መጠን በቆላ ቦታዎች የሚከሰት ሲሆን በተደጋጋሚ በመነሳት ታማሚውን በማሰቃየት ትታወቃለች። አሁን ወደ ባህላዊ መፍትሄ እናመራለን። 1. የመቀመቆ ስር ነቅሎ አድርቆ አልሞ 3 የሾርባ ማንኪያ መቀመቆ ትንሽ ማር ጨምሮ በ1 ሊትር ውሃ አንተክትኮ አፍልቶ ግማሹ ሲቀርብ 1 የውሃ ብርጭቆ ሞልቶ ጠዋት በባዶ ሆድ መጠጣት ነው። መርዛማነት ሳይድ ኢፌክት የለውም። የተወሰነ ያስቀምጣል። ከሆድ ላይ ያለውን የወባ ስራይ ጠርጎ ያወጣል። ሙሉ በሙሉ ከወባ ይፈውሳል። በወባ ለሚሰቃዩ ወገኖች ሼር አድርጉ። ኢትዮጵያዊነት ታላቅነት